ከነስሙ ከራስና ከማንነት ሽሽት እኮ ነው። በስጋትና በፍርሃት መኖር፣ ነገስ ምን ያጋጥመኝ እያሉ መቆዘም፣ ማንነትና ራስን አዋርዶ መገዛት። ብቻ ምን ብዬ ልንገራችሁ፣ ለአመታት በስደት ያውም በከፋ እንግልት ውስጥ ስለኖርኩ ሁሌም ሳስበው ያንገፈግፈኛል። አሁን ጎልማሳውኛለሁ። እድሜ ወደ 40ዎቹ እየተጠጋ በመሆኑ ትኩሱን የወጣትነት ጉልበቴን ሐሳቤንና ኃይሌን ያሟጠጥኩት ግን በሱዳንና በኢትዮጵያ ድንበር ስደተኞችን በማሻገር ነበር። እጅግ የተራቡ የተደፈሩ ዓለም ጨለማ የሆነባቸው ውጭ አይተው ከቤተሰብ ተለይተው የማያውቁ በእንቅፋትና በሾህ እግራቸው የነፈረ በለቅሶ ብዛት አይናቸው ያሞጨሞጨ ብቻ ምንም ብዬ ልንገራችሁ በርካታ የሀገሬ ወጣቶች ጭንቀትና ለቅሶን ተመልክቻለሁ በዛ ድንበር። እኔም መጀመሪያ አነሳሴ በሱዳን አድርጌ ብቻል ሰሜን አሜሪካ አሊያም አውሮፓ ካልሆነም ደቡብ አፍሪካ ለመግባት ነበር፣ ግን አልተቻለም። ከሱዳን ውጭ ወይ ፍንክች ሆነብኝ ለኔ። እናም ከሱዳን የድንበር አቀባቢዎች ጋር በመሆን ከሀገሬ እየፈለሱ እንደኔ እና አሜሪካና አውሮፓን አልመው የሚመጡትን ወጣቶች ማሻገር ሆነ ስራዬ። ያው ረብጣ ብር አገኝበታለሁ፣ ተዝቆ የማያልቅ ገንዘብ። ከአመታት የሱዳን ቆይታ በኋላ የጀመርኩት ያስተርጓሚነትና ያሸጋጋሪነት ሚና ግን ለህሊና የሚከብዱ ዘግናኝ ታሪኮችን እንድሰማ አሳዛኝ የሆኑ የሀገሬ ወጣቶችን የስደት ገጠመኝ እንዳያደርጉኛል። አንድ ወቅት ነው እንዲህ እንዳሁኑ ክረምት ላይ ከኢትዮጵያ ወደ ሱዳን የሚመጡ ስደተኞች እንዳሉ ተነግሮን የሚያሰሩኝ የሱዳን ደላሎች መኪና ይዘው ለአስተርጓሚነትና ለአግባቢነት እኔን አስከትለው ወደ ቦታው አመሩ። ሰዓቱ መምሸት ነበረበትና የሱዳን በረሃማ ሜዳን በምሽት እያቆራረጥን ወደ ድንበር ተጠጋን። እጅግ ፈታኙን የእግር መንገድ አጠናቀው ወደ ካርቱም ለመግባት 7 ኢትዮጵያውያን ስደተኞች የተባለ ቦታ እየጠበቁን ነው ከደላላ ጋር። ከ7 ወጣት ስደተኞች 5ቱ ሴቶች ናቸው። ጨለማ በመሆኑና ድሪያ በማድረጋቸው በደንብ አይታዩም። አንዷ ግን ኃይሏን ሁሉ ጨርሳ በምልክት ብቻ ነው የምታወራው። ውሃ ትላለች ደጋግማ እኛ አጠገባቸው መሆናችን እንደተመለከተች። ኮዴን አውጥቼ የሰጠዋት እንዴት እንደሚጠጣ ሁሉ ጠፍቶባታል። ከምትጠጣው ባፏ በኩል የሚደፋው ሌሎች እንዲጮህባት ምክንያት ሆነ። አንዱ መነተፋት፣ ሌላኛው አቀማቸው። ከመኪናው የነበረውን ውሃ አውጥቼ ሰጠዋቸው ለሁሉም። በዚህ ክረምት ያውም በዝናብ እንዲህ በውሃ መጠማት ገርማል። ደላላዎቹ ወደ ድንበር ያስገቧቸው ሁሉም መክፈላቸውንና እቺ የደከመችው ብቻ ገንዘቧን መንገድ ላይ ጥላ ባዶቿን መሆኗን ነገሩን። ይህንን ሳስረዳቸው ጥለናት እንሂድ በሚል ስሜት ተያዩ። ሱዳናውያኑ ምን ሊገጥማት እንደሚችል ያሰቡትን ካደረጉ ሳስብ ዘገነነኝ። ሁሉም ክፍያ ተፈጽሞ ልንንቀሳቀስ ስንል ልጅቷን ጥለዋት እንደሚሄዱ ለደላሎች ነገሯቸው። እኔም አንዳች ነገር ገፋፍቶኝ ከኔ ሂሳብ ይቆረጣል አልኩና ልጅቱን ጥለዋት እንዳይሄዱ ነገርኳቸው። በርካቶች እርሱ አይነት ዕጣ ፈንታ ደርሶባቸዋል። በውላላ ሜዳ እኩለ ሌሊት ላይ ብቻቸውን ቀርተው ያውሬ ሲሳይ ሆነዋል። የዛሬው ችሮታዬ ደንቋቸው በሐሳቤ ተስማሙና ጉዞ ወደ ካርቱም ተጀመረ። በጉዟችን ላይ ስደተኞቹ ሲያወሩኝ 2 ቀን ሙሉ የድንበር ጥበቃው ስለበረታ በረሃና ጫካ ያቆራረጡ እንደተጓዙ ነገሩኝ። አዘንኩ። ከመካከላቸው አቅም አጥሯቸው የቀሩ 3 ሴቶች እንዳሉ አጫወቱኝ። ሁሌም የሚገጥም ታሪክ ነው። ከማዘን ውጭ ሌላ ምን እላለሁ? ጉዞ ረጅምና አድካሚ ቢሆንም መኪና ውስጥ ሁሉም ተደጋግፈው አሸልበዋል። ካርቱም ደርሰን ከተዘጋጀው ቤት ሲገቡ ሁሉም አላመኑም። ዘመድ ወዳጅ ያላቸው ወደዚህ የሚሄዱበት መንገድ ሲመቻች ማንም የማያውቁት ደግሞ አገሩን ለቀው እስኪወጡ አሊያም በሱዳን እስከሚረጋጉ የደለላ ስራ ይሰራላቸዋል። ለዚህም ገንዘብ ይከፍላሉ። 7ቱም ስደተኞች ሲወርዱ ሁሉም የሚጠይቁት እኔን ነው። አማርኛ ተናጋሪው ብቸኛ ሰው ነኝ ነበርኩና ያቺ ሰውነቱ የዛለች ወጣት ራሷን ማጠናከር አልቻለችም። ጡንቻዋ ተሳስሮ መንቀሳቀስ ተሳናት። ላግዛት ተጠግቼ በብርሃን ስመለከታት አንድ ቦታ እንደማውቃት ገባኝ። ግን የት አልመጣልኝም። እንደገና ደግሞ ብር ከፍዬ ስላመጣኋት ይሆናል ማውቃት የመሰለኝ አልኩ ለራሴ። ግን አይደለም፣ በደንብ አውቃታለሁ። ማን ነው ስምሽ አልኳት። መሪም አለችኝ። ፈገግ አልኩ። ወደዚህ ሲመጡ ስደተኞች ስማቸው ብዙ ነው። የሙስሊም ልብስ ስለለበሰች ስሟን የሙስሊም ማድረጓ ገብቶኛል። እውነተኛው ስምሽ አልኳት። መሪም ብዙሃን አለችኝ እየተርበተበተች። ከአመታት በፊት ህሊናዬ ወደ ኋላ ጠነጠነ። አዲስ አበባ አንድ ትልቅ ሆቴል ቤት ተቀጥሬ ስሰራ የነበረበት ወቅት ትንሽዬ ደስ የምትል የሆቴሉ ባለቤት ልጅ ትውሳለችኝ። ብዙሃን መርሻ የጋሽ መርሻ ልጅ ነሽ? ጥያቄ ካፌ ሲወጣ ሰማይ ምድሩ ተከፍቶ ቢወጣት በወደደች እየየዋን ለቀቀችው። አዎ የዛ ባለ ሆቴል ልጅ ነች። ራሷን ነቀነቀች። ያቺ ትንሽዬ ልጅ ለስደት ለምን ስል ጠየቅኩ። ቅብጠት ነው አለች ጓደኛዋ። እኛን አይታሊው ብላ መጣች። ሌላኛዋ ተቀብላ ወቀሰቻት።
እርሷ በእንባዋ ብቻ ሐዘኗን መሳሳቷን ትገልጻለች። እዚያ በረሃ ላይ ጥያት መጥቼስ ቢሆን ስለ ራሴ ጠየቅኩ። ሙች ያላላት ነፍስ አይደል የሚባለው? የተንደላቀቀውን የአባቷን ቤት መልሳ እንደምትፈልገው ነገረችኝ። የስደት ትምህርቷን ማጠናቀቋን አጫወተችኝ። እስክትበረታ ድረስ ከኔ ጋር እንድትሆን እንድታገግም አደረኳት። ከዚያ በኋላም አባቷ ቤት ድረስ መለስኳት። የአባቷ ምስጋና በዘመኔ ሁሉ በረከቱ ነውልኛል። ከአመታት በኋላ ደግሞ እርሷ በተራዋ ከስደት እንድመለስ ለኔ ምክንያት የሆነች አሁን የአንድ ልጅ አባት አድርጋኛለች። አብረን እየኖርን ነው። ስለ ስደት ሲነሳ እርሷም እኔም መጥፎውንም ጥሩንም አጋጣሚዎች በትውስታችን ይመጡብናል። ለትዳር መመስረታችን ምክንያት ስደት ነው። ለትናንት ስቃያችን ምክንያት ደግሞ ስደት ነው። ሀብታሙ ነኝ ከአዲስ አበባ። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!